ሃይ ጋይስ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ ምን ልላችሁ ፈልጌ ነው፣ በወጣትነት እድሜያችሁ ሳናቃቸው በቃ በወሬ የምናሳልፋቸው ጊዜያቶች ማለት ነው እድሜ ልካችንን እኛን የሰው ተመልካች እንዲያደርጉን ማለት ነው። ለምሳሌ አንድ በቃ ማለት ከራሴ ተሞክሮ ልንገራችሁ። አንድ ቲክታከር ወይም አንድ ዩቲዩበር ሲጀምር እሱ የነበረው ማቴሪያል እኔ ሁሉ ነበረኝ ማለት ነው። ግን እኔ አልጀመርኩም፣ እሱ ጀምሯል። በተሰበረ ስልክ፣ ካሜራው በማያምር ቦታው ኳሊቲ ጥራት ባልነበረው ትንሽዬ ክላስ ውስጥ ሁሉም በሰዓቱ አንድ ክላስ ነበረኝ፣ ስልክ ነበረኝ። እንደ ማንኛውም ኤሪያ ምቹ አካባቢ ነበርኩኝ። እኔ አልጀመርኩም። ያኛው ሰው ግን በተቀደደ ቲሸርት በተለያየ አርጎ ጀምሮ ዛሬ እንኳን አይደለም ኢትዮጵያ ውስጥ በተለያዩ የአረብ ሀገራቶች መዝናናት እስከ አሜሪካ ድረስ መሄድ የቻለ አንድ የቀርበን የማውቀው ሰው ማለት ነው። በሰዓቱ እኔ ግን አልጀመርኩም። እንደውም እኔ ከሱ በተሻለ ስራ ነበረኝ። እኔ ግን ስራ ላለሁኝ እመለከታለሁ ምን እላለሁኝ እና ሰበብ አያችሁ። አሁን እሱ በሰባራ ስልክ አይደለም የሚቀርጸው፣ ካሜራማን ወደ 10 ምናምን ሰው ቀጥሮ ነው ያለው ማለት ነው። እና እሱ በሰዓቱ ጀምሯል። እኔ እንደውም የማይጠቅም ስራ አለ። ምን እላችሁ ፈልጌ ነው፣ ለእለቱ የግድ ለመኖር ስራ ሊያስፈልግ ይችላል። ምክንያቱም የቤት ኪራይ ሊኖር ይችላል፣ ቢያንስ እንኳን የትራንስፖርት ሊቸግር ይችላል። ግን ሰዓት እኔ እሱ በያንሳ በሚሰራ ሰዓት እኔ ለምሳሌ ስራ ተቀጥሬ እየሰራው በቂ ሰዓት ነበረኝ። ከስራ ቦታ ራሱ ያን ያክል የሚያጨናንቅ ሰዓት አልነበረም። ስክሮል ሳረግ ነው ያልኩት። ስክሮል ሳረጉ እየገባለሁኝ ቤቴም ያገኘሁትን ነገር ቦርሳን ጣል አድርጌ ቀምሼ ወደ ስክሮል ነው። 5 ዓመት 6 ዓመት ተመሳሳይ ህይወት ነበር ማለት ነው የነበረው ህይወቴ። ምንም ለውጥ የለም። ስለዚህ አሁን መለስ ብዬ ሳስበው በሰዓቱ ያጓደኛ በጀመረ ሰዓት እንደውም ከሱ በተሻለ የራሴ ክላስ ራሴ ቆልፌው መሄደው አይጥ የሚውልበት ክላስ ነበረኝ። አልሰራሁበትም። አሁንም እዛው ነኝ ማለት ነው። ጓደኛ ግን በሰዓቱ ችግሩንም ለማሸነፍ ራሱንም ለመቀየር ዛሬ ጥሩ ግንኙነት አለን። ግን ላግኝህና ቡና እንጠጣ ብለው እኔ እሱ አይደለም የሚለኝ፣ እኔ ደውዬ እንኳን ቡና እንጠጣ ብለው ሰዓት የለውም። ትላልቅ ባለሀብቶች ጋር ነው የሚውለው። ጥሩ ጥሩ ቦታ በሰዓቱ በብራቸው ማለፍ የማይችልባቸው ሆቴሎች እኔ ዛሬ በብራቸው ማለፍ አልችልም። እሱ ግን እዛ ሰዓት አንሶት እንጂ እኔ ልጋብዝህ ምናምን የሆቴሎች ባለቤት ሁሉ ናቸው የሚጠሩት። አያችሁ፣ በሰዓቱ ቀድሞ መገኘት እኔ በቃ ማለት ጓደኛ ካጠገቤ ተነስቶ ያደረገው ነው የምነግራችሁ ማለት ነው። እና ምላችሁ ፈልጌ ነው እኔ አሁን ራሴን ደግሞ አንድ ነገር ሰው ችግራችሁን አንተ እኮ እንደዚህ ምናምን እንደ ስድብ ነው የምቆጥሩ። ችግራችሁን ራሳችሁ ማኑ። እኔ አሁን ችግሬን አለመጀመር፣ ሰበብ መደርደር፣ በቃ ሰበብ የተሻለ ነገር ቅድሚያ ፈልጎ ጀመር የሚባል ነገር የለም። ወጣት እያላችሁና እድሜያችሁ ከፍ ሲል የምታመነጩት ሀሳብ ራሱ እኩል አይሆንም። ምክንያቱም የግድ ለመኖር እንደ ሰው የተለያየ ቦታ መገኘት ምናምን የላችሁም። መገኘት አምራችሁም ደግሞ ለምን አልተገኘሁም የሚል ጸጸት ይሰማችኋል። ስለዚህ ምስቅልቅል ያለ ህይወት ነው ማለት ነው የሚሆነው። ስለዚህ መጀመሪያ እስከ ለምን እኔ አሁን የሆነ የስልክ ማስቀመጫ የሆነ መቀረጫ ምናምን ያስፈልጋል። እሱ አሁን ብሩ 2,000-3,000 አጥቻ አይደለም ቡና የምጠጣው የአንድ ወር 2 ጠጣ እንዲሁ አንዱን ብቶ ይገዛዋል። ግን ሰበብ የተሻለ ቦታ ስልኬ ካሜራው በኢንፊኒክስ ስልክ ገዝቶ ዛሬ ማት ካሜራማን የቀጠረ ጓደኛ ማለት ነው። እና ምን ልላችሁ ፈልጌ ነው ሰበብ መደርደር ምን ያክል በሽታ እንደሆነ። ሁለተኛ ያለሁበት ቤት እየኖርንበት እኮ ነው አይደል? የራሳችን ቤት ነው አይደል? ተከራይተን የምንኖርበት ቤት እንኳን ምቹ ቦታ ያላችሁ ሰዎች ስክሮል ስክሮል ስክሮል። እስኪ አንድ ታዋቂ ቲክታከር ወይም እናንተ ዝም ብላችሁ በቅንጅላ ሲጀምር ከአሜሪካ መቅረጽ የጀመራለ፣ ከዱባይ መቅረጽ መዝናናት ጥሩ ጥሩ ቦታ እየሄደ የጀመረ ሁሉም አንድ ክላስና አንድ ባለችው ግቢ ውስጥ ነው የጀመረው። ዛሬ ግን አሉ ከተባሉ አስምጭና ላኪዎች ጋር ነው ብሏቸው ማለት ነው። እና ምን ልላችሁ ፈልጌ ነው ያለን ማቴሪያል በቂ ነው። አሁን ችጋራም ብሆን ድሃ ብሆን ሰበብ ማንንም ማድረግ አልችልም። የድሃ ቤተሰብ የሚባል እነሱ የራሳቸው ታሪክ ነው። እኔ ራሴ ድህነት ምርጫ አድርጌው ራሴ የማይሆን ቦታ ስንዘላዘል ሰዓቴን ተኝቼ ለምሳሌ ወርቅ ቅዳሜ ማንኛውም ዩቲዩበር በየቀኑ ቪዲዮ አይለቅም። በሳምንት አንድ ቀን 2 ቀን ይቀርጻል፣ ኤዲት ያደርጋል። በሳምንት አንድ ጊዜ እንኳን አይለቅም። አያችሁ፣ በሳምንት አንድ ቀን ሰዓታት አተን ነው እኛ ወጣቶች ከሌ ይሄን ተባባለ ምናምን። እነሱ ቢዝነስ እየሰሩ ነው። ለምሳሌ ቲክቶክ ላይ የተለያዩ ወከባልት ቢዝነስ ነው እውቅና። ለምሳሌ አሁን አንድ ዩቲዩበር ወይም አንድ ቲክታከር በስሙ እንኳን ፌክ የፌስቡክ ፔጅ ቢከፈት በ48 ሰዓት ባልሞላ ጊዜ ውስጥ 20,000-30,000 የፌስቡክ ፔጅ ማፍራት ይችላል። ሀሰቱን ነው እንኳን ራሱ በዛ በሶሻል ሚዲያ ፕላትፎርም መጥቶ ምን ያክል ማለት ነው። በዚህን ጊዜ ደግሞ በሶሻል ሚዲያ ወደድንም ጠላንም ከሶሻል ሚዲያ ለምሳሌ አንድ ሰው ሽንኩርት ይዞ የሚገባውን ያክል ሞባይል ካርድ ትቶ አይገባም። ስለዚህ እንደውም ለምሳሌ ሽንኩርት ወይ ዘይት ትቶ ቢገባ ይሻላል ካርድ ሳይገዛ። አይሆንም። አንድ የህይወታችን
ከቤተሰብ የበለጠ ኢንተርኔት ላይ ነን። ማንኛውም ይህን ማመን እንዴ ለኢንተርኔት ለዳታ የምናመቻቸውን ያክል የሆነ የሚያስፈልገን ማቴሪያል ለመግዛት አናመቻችም። ብቻ ግን በሰዓቱ እንስ ያለ ወጪ ልናወጣ ስለምንችል ቀላል ይመስለናል። ላይፋችን ግን ቲክቶክ ነው የቀረው ማለት ነው። እና ምን ልላችሁ ፈልጌ ነው ከሶሻል ሚዲያ መጥፋት ካልቻል ህይወቱን የሚቀይርበት ሶሻል ሚዲያ ላይ መቆየት ግዴታ ነው። አመሰግናለሁ። ይመቻችሁ።